አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ እንዲህ አትበሉ እግዚአብሔር ዘገየ ይሾማል ለቤቱ ጠላት አይኑ እያየ እንዲህ አትበሉ እግዚአብሔር ዘገየ ይሾማል ለቤቱ ጠላት አይኑ እያየ ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዝል ጉልበቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ ቀድሰን ዘምረን ወንጌሉን መስክረን ወደ ሰማዩ ቤት ደግሞ እንሄዳለን። እግዚአብሔር ያስነሳል ደግሞ እንደገና ዘመኑን የዋጀ እጅጉን ዘመኑን የዋጀ እጅጉን የጸና ይተካል እግዚአብሔር አገልጋይ ለቤቱ ከዛሬው የሚልቅ የማይዝል ጉልበቱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ ይተካል እግዚአብሔር አገልጋይ ለቤቱ ዛሬው የሚልቅ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ አይሰስትምና ጸጋን በማካፈል ብርቱን ያስነሳል ከትውልዱ እሺ ዝማሬያችን ይቀበልልን። ለዘማሪያም ዝማሬ መላእክትን ያሰማልን። ሁላችሁንም በየተራ ሰላም በሉን። ከዴባ ልጀምር። ዴባ ሰላም በለን። ክርስቶስ ከኔም ከእናንተም ጋር ይሁን። እንዴት ናችሁ? ሰላም ብያለሁ። ዲያቆን ተኛ እንዴ? ድምጼ ቀዝቅዝ አለ። ልተኛ ነው ትላለህ? ኧረ ተው። ኦኬ ለነገሩ ብዙ ሰዓትም አልቆየም። ድምጼ ይሰማል? ይሰማል። ሰላም ብያለሁ ሁላችሁንም። እሺ ቃል ማሬ ኢፍታ ሩዋማ ማሊክ ከድር ሁላችሁንም ሰላም ብያለሁ። እሺ እናመሰግናለን። ቃልዬ ሰላም በለን። ሶስት ከኔም ከእናንተ ጋር ይሁን። ገስት ላይ ያላችሁ እንዲሁም ከታች ያላችሁ ሰላም፣ እንዴት አረፈዳችሁ ብያለኝ። እግዚአብሔር ይመስገን። አብዱልፈታና ናችሁ? መዝሙር ሁላችሁም ሰላም ነው? እንዴት ናችሁ? እግዚአብሔር ይመስገን። እንኳን በሰላም መጣ። እንኳን ደህና ቆያችሁ። አለን። አሜን አሜን። እሺ ማዕሬ ሰላም በይ።
ሰላም ክርስቶስ ይብዛላችሁ። ጌስት ላይ ያላችሁ ከታችም ያላችሁ እንዲሁም ዲያቆን እንደምን አደራችሁ? እግዚአብሔር ይመስገን። ሩሃማ ሰላም በይን። ሰላም ክርስቶስ ይብዛላችሁ። እንዴት አመሻችሁ? እንዴት ዋላችሁ? እንዴት አደራችሁ? ከስርም ከላይም ያላችሁት ዲያቆንዬ ሰላም ለእናንተ ይሁን። ዲያቆንዬ ስትጨርሱ መጨረሻ ላይ ምስባክ ምን እንደሆነና መቼ እንደሚደረግ ባጭሩ ትነግረኛለህ? እሺ ችግር የለውም። እሺ ኤፍታይ ሰላም በለን። ሰላም ክርስቶስ ለእናንተ ይሁን። ከላይም ከስርም ያላችሁ ለኦርቶዶክሳውያን ወንድሞች እንኳን ለእናታችን ለቅድስት ሐና ወርኃዊ መታሰቢያ ዕለት በሰላም አደረሳችሁ። እንዴት ያላችሁ ብያለሁ። አሜን አሜን። እሺ መሊክ ከድር ማሊክ አለ? ማሊክ እሺ ስትችል ተመልሰ ግባሽ ወንድሜ ጻፍልኝና ትናንትም አይ ቲንክ ሙስሊም ነው መሰለኝ ትናንትም መግባት እንትን ብሎ ኔትወርኩም እያስቸገረው ነበረ። ከዛ ደግሞ የእፎይ ፕሮግራም ጀመረብን እንጂ ቀጥሎ ሊናገር ነበረ። ሙስሊም አይደለም? ኦኬ እኔ እንጃ እንግዲህ ትናንት ሲጽፍ የነበረው ነገር ለኤፍታ ከታች መልስ እየሰጠሰ ነበር ብዬ ነው። እሺ ሩሃማ ምስባክም መሰለሽ በቤተክርስቲያናችን ያው አመቱ ሙሉ ቅዳሴ እንዳለ ታውቂያለሽ። አመቱ ሙሉ ቅዳሴ አለ፣ የቅዳሴ ጸሎት አለን። በቅዳሴ ጸሎት ጊዜ እንግዲህ የሚነበቡ መጽሐፍት አሉ። የሚነበቡ መጽሐፍት ምንድናቸው? ከመዝሙረ ዳዊት የሚወሰድ አለ። ከወንጌል ከአራቱ ወንጌል አንዱ ይነበባል። ከዛ ደግሞ ከመልእክታት ወይ ከቅዱስ ጳውሎስ 14ቱ መልእክታት ወይ ደግሞ ከቅዱስ ጴጥሮስ ወይ ከያዕቆብ ወይ ከይሁዳ መልእክት ወይ ከዮሐንስ መልእክት እነዚህ ይነበባሉ ተመርጠው ማለት ነው። በቅዳሴ ውስጥ እነዚህ መጽሐፍትና የቅዳሴ ጸሎቱ ብቻ ነው። ሌላ መጽሐፍ መነበብ አይችልም እና አመቱን ሙሉ 150 የዳዊት መዝሙር ተከፋፍሎ ምስባክ ይሆናል። ምስባክ ማለት የግዕዝ ቃል ነው። ምስባክ ማለት ድምፅን ከፍ አድርጎ መስበክ፣ ድምፅን ጎላ አድርጎ ድምፅን እየጮሁ በጣም ጎላ ባለ ድምፅ መስበክ መናገር ማለት ነው እና ዲያቆኑ ሰበከ ይለዋል። ሰበከ ወይም ምስባክ ሰበከ፣ ከፍ አድርጎ ድምፁን በጎላ ድምፅ መናገር ማወጅ እንደማለት ነው እና ምስባክ ምዕራፍ እየተመረጠ ከዕለቱ በዓል ከዕለቱ አጽዋማት ጋር ከዕለቱ ከስንክሳሩ በዓላት ከሁሉ ጋር የተያያዘ እና ከመልእክታቱና ከመዝሙረ ዳዊት ከወንጌሉ ይህንን ማውጫ አለን። አንድ ቤተክርስቲያን ተነስቶ የፈለገውን ነገር መናገር አይችልም። የፈለገው ነገር መናገር ስልሽ በቅዳሴ ጊዜ አንድ ሰው ተነስቶ በቃ ዛሬ ይሄን ነው የምለው ደስ ስላለኝ ማለት አይችልም። ኦልሬዲ ቤተክርስቲያን ጠቅላላ በኢትዮጵያም ይሁን በአሜሪካም ይሁን በየትም ያለችው ቤተክርስቲያን አንድ አይነት ቅዳሴ፣ አንድ አይነት ቃል እግዚአብሔር፣ አንድ አይነት መልእክት፣ አንድ አይነት ወንጌል ይነበባል። በዓለም ያለችው ቤተክርስቲያን ጠቅላላ ማለት ነው ኦርቶዶክሳዊ ቤተክርስቲያን። ለምን ግጻዊ የሚባል መጽሐፍ አለን። መጽሐፉን ላሳይሽ፣ ቆይ ግጻዊ መጽሐፍ ላሳይሽ። አንዴ ቆይ ጠብቂ። ኦኬ እሺ፣ ግጻዊ መጽሐፍ ላሳይሽ እንዳይመስል። ግጻዊ የምንለው መጽሐፍ ይሄ መጽሐፍ ነው። ይኸውልሽው ይሄ መጽሐፈ ግጻዊ ይባላል። ይሄ ነው እንግዲህ ጠቅላላ የዓመቱ ሙሉ ቅዳሴ ያዘው ከመስከረም 1 ጀምሮ ማለት ነው። ኦኬ ይሄው ይኸውልሽ እዚህ ጋር ምን ይላል መሰለሽ? ይኸው
እዚህ ጋር ዲያቆኑ ይላል። ዲያቆኑ ከመዝሙረ ዳዊት የዕለቱን ምስባክ አውጥቶ ምልክቱን በማስተዋል ወይም አስቀድሞ ሊቃውንትን በመጠየቅ እንደተመለከተው ይስበክ ይላል። ለምሳሌ መስከረም 1 ይሄው ጠቅላላ ይሄ ሙሉ ፔጅ ከመስከረም 1 እስከ ጳጉሜ 5 ድረስ አመቱ ሙሉ ያለ ነው ማለት ነው። ሁሉ እና በየዕለቱ ነው ቅዳሴ ሙሉ አለው ማለት ነው። የአመቱ ሙሉ የ365 ቀኑ ሙሉ። ለምሳሌ መስከረም 1 ይላል እዚህ ጋር ይሄው መስከረም 1 ኢዮብ፣ ራጉኤል፣ ሚልካ፣ በርቶሎሜዎስ ይላል የሚታሰቡት። ከዛ ይኸውልሽ ምስባኩ ከመዝሙረ ዳዊት ይወጣል። አይሹ በቅዳሴ ጊዜ የሚነበቡት ደግሞ ወንጌል ይሄው መልእክቱ ቆሮንቶስ፣ ሁለተኛ ቆሮንቶስ፣ የያዕቆብ መልእክት እና ሐዋርያት ሥራ ይነበባል። ይሄው ማውጫው አለ። ከዛ ከመዝሙረ ዳዊት ምስባክ ይሰበካል ማለት ነው። ኦኬ። የዕለቱ ደግሞ ወንጌል ደግሞ ማቴዎስ ወንጌል የቅዳሴ ያለሹ ቅዳሴ ላይ የሚነበው ወንጌል ደግሞ ማቴዎስ ወንጌል ምዕራፍ 12 ከቁጥር 1 እስከ 20 ድረስ ይነበባል ማለት ነው። ይሄ መመሪያ አለ ማለት ነው። እና ቅዳሴ ላይ ይሄን ካህኑም ዲያቆኑም ቄሱን ይሄን ተዘጋጅቶ ይሄን አንብቦ ይገባል ማለት ነው። ምስባክ ምንላት ይችናት ዲያቆኑ ከመዝሙረ ዳዊት ወስዶ የሚሰብከው ጎላ ባለ ድምፅ ጮክ ባለ ድምፅ የሚሰብከው በአዋጅ ድምፅ የሚሰብከው ከመዝሙረ ዳዊት ላይ ወጣ ምስባክ ይባላል ማለት ነው። አሁንስ እንዴት ነው ሮማ? ቃሌት ያሰማል ዲያቆን አንዱ ዲያቆን ምስባክ በሌለን ሲሉት በጣም ያምራል በዜማ ብሎት እና ጥያቄ ሆነብኝ። እንዴ በማንኛውም ቦታ የሚባል ምንድን ነው የሚለው ነው። አመሰግናለሁ። ቃሌት ያሰማል። በጣም ነው የሚያምረው። በጣም እያንዳንዱ ምስባክ የየራሱ ዜማ ምልክት አለው እና አንድ ቀን እንዳለን እንግዲህ አብረን ችግር የለውም። አሁን ወደ ቅዳሴ እንዳታስገቢኝ። ዛሬ ርዕሴ ቅዳሴ አይደለም። አንድ ቀን ወይ የምስባክ ጥናት ወይ ቅዳሴ ጥናት እናደርጋለን ከኔ ጋር ከፈለጋችሁ። ግን በጣም የምስባክ በጣም 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 የሚያሳዝን ድምፅ ያለው በጣም የሚገርም ያው በግዕዝ ዜማ የሚባል ነው ወይ በጾም ከሆነ በግዕዝ በግዕዝ ነው ሁሉም የሚባለው ፕሪማች ከቅዳሴው ነው እንግዲህ ጾም ሲሆን ፍስክ ሲሆን ወይ እዝል ቅዳሴ ይሆናል ወይ ደግሞ የግዕዙ ቅዳሴ ይቀጥላል ማለት ነው። ኦኬ። እና ምልክቶቹ እያንዳንዳቸው የየራሳቸው ሆነ አዘይዘም አላቸው ማለት ነው። ለምሳሌ አሁን ጾም ላይ ሲገባ አሁን አይታችሁ ከሆነ 8ቱ ሳምንት አሉ አይደለ? ሮሃማ ትዝ ይልሻል? አብይ ጾም ላይ አይደል? እነሱ ይኸውልሽ የስምንቱም ጾም ይኸው ከቅበላው ጀምሮ አለ። እንዲሁም ይላል ይኸው ቅበላ ጾም ይላል። ከዛ በኋላ የመጀመሪያው እሁድ የሚዜመው ይኸው ኦኬ። ይኸው መጻጉዕ፣ ደብረ ዘይት ኒቆዲሞስ የማታው ተማሪ የማታው ተማሪ ወስከኒ ሌሊተ ወፈተንኩ ለልቤ በሌሊት ልቤ ፈንተከው የሚለውን ከመዝሙረ ዳዊት መዝሙር 16 ላይ ተወስዳ መዝሙር 16 ከቁጥር 3 መዝሙር 16 ማለት ያው ለምሳሌ መዝሙረ ዳዊት መዝሙር 16 ቁጥር 3 ላይ ልቤን ፈተንኸው በሌሊትም ጎበኘኸኝ ፈተንኸኝም ምንም አላገኘብኝም የሚለው ማለት ነው። ልቤን ፈተንኸው በሌሊትም ጎበኘኸው ፈተንኸኝም ምንም አላገኘብኝም ይላል። የኒቆዲሞስን በሌሊት የሄደ ጌታ ገማር እንደነበር ነው ይሄ ማለት ነውና ወስከ ሌሊተ ወፈተንኮ ለልቤ
አመከርከኒ ወኢተረክበ እያልን ይዜማል ማለት ነው። እንግዲህ አንቺ ቅዳሴ ልታስገቢኝ ነው። በሌላ ቀን በደንብ ግጽያውን እያየን እንዲሁም እናጠናለን። እሺ ቅዳሴ እንደውም አንዳንዴ አይ ቲንክ ያስፈልገናል ይመስለኛል። እነዚህ አሁን ለምሳሌ አንድ ምልክት ላሳያችሁ። ቆይ ሀወስከ ምልክት አያችሁት? ሀወስከ እዚህ ጋር ከዛ ሌሊ አያችሁ፣ ሌሊ ምልክት አለሽ ላይ ላይ ምንም የለች። ከዛ ሌሊተ ወፈተንኮ ከወላያችሁ ድምፁን ለልብ አመከ አንድ ላይ ስለሚባል አመከርከኒ በሉ ወደ ርዕሴ ልመለስ። ምን አይነት ነገር ነው? አሁን ገባሽ አይደለም? ምስባክም እንደሆነ አይደለ? ከመዝሙረ ዳዊት እየወጣ ዲያቆኑ የሚለው ማለት ነው። በጣም ነው የሚያምረው። በመድኃኔዓለም ኦኬ የሆነው እንግዲህ በሌላ ቀን እሺ። እንቀጥል፣ ወደ ርዕሳችን እንመለስ። የዛሬው ርዕሴ እንግዲህ እንደምታዩት መርየም እና ድንግል ማርያም፣ ኢሳ እና ኢየሱስ ሙስሊም ወገኖቻችን አንድ ናቸው ይላሉ። እኛ ግን አንድ አይደሉም እንላለን። ስለዚህ ሙስሊም ወገኖች ያው አንድ ቦታ ገዝትቻለሁ፣ ገብታችሁ አንድ ነው ካላችሁ በመረጃ እኛ ግን አንድ እንዳልሆኑ በመረጃ እናሳያለን ማለት ነው። ኦኬ እኛ አንድ አይደሉም ብለን እንከራከራችኋለን። እናንተ አንድ ናቸው ካላችሁ ትነግሩናላችሁ። ወይ ቁርአኑ ዋሽቷል፣ ወይ መጽሐፍ ቅዱሱ ዋሽቷል። ወይ ቁርአኑ ተሳስቷል፣ ወይ መጽሐፍ ቅዱሱ ተሳስቷል። ሁለት እውነት የለም፣ ያለው አንድ እውነት ነው። አይ አረብኛ እኮ ነው፣ አይ እንዲሁ አማርኛ ነው እያሉ መሸወድ አያስፈልግም። ኦኬ ለምሳሌ አሁን ኢየሱስ ክርስቶስ፣ በደንብ ስሙኝ፣ ኢየሱስ እኛ ኢየሱስ ስንል ኦኬ በሂብሩ የሹዋ ሲሉ በአረብኛ የሱዕ ሲሉ ትርጉሙ ምንድን ነው የሚይዘው? መድኃኒት 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 የሚለውን ትርጉም ሳይለቅ ነው የሚተረጎመው። ኦኬ ሳይለቅ መድኃኒት መድኃኒት የሚለው ትርጉም አለው። አስተውሉ፣ የተናገርኩት እንደድገምላችሁ። እኛ በግዕዙ ኢየሱስ ብንል በሂብሩ የሹዋ ቢል በአረብኛ ክርስቲያኖች የሱ ቢሉ ትርጉም ምንድን ነው? የእናት ቋንቋን ትርጉም ይዞ መድኃኒት መድኃኒት አዳኝ ፈዋሽ የሚል ትርጉም ይዞ ይሄዳል። ኦኬ ወደ ኢሳ ስንመጡ ግን ኢሳን ኢየሱስ ብለህ ከተረጎም ከአንድ ሙስሊም መድኃኒት የሚለውን ትርጉም አትቀበለውም። እኛ ደግሞ ኢየሱስ የሚለው ደግሞ ኢየሱስ የሚለው መድኃኒት አዳኝ ፈዋሽ ማለት ነው። ስለዚህ እንዴት ብላችሁ ነው አንድ ናችሁ የምትሏቸው? ወይ ኢሳን ዲፋይን አድርጉት። ኢሳ ማን ነው? ኢሳን ተርጉምልን። ወይም ከምትጨነቁ ኢሳን የስሙን ትርጉም እንዲሁ አልመጣ ሲላችሁ ኢየሱስ ብላችሁ ከምትተረጉሙት ኢሳ የሚለውን ትርጉም ለምን አትነግሩንም? ኢሳ ማለትም ማለት ነው። ኦኬ ኢሳ ማለትም ማለት ነው። በኋላ ላይም ከገባችሁ በአረብኛው መጽሐፍ ቅዱስ ክርስቶስ ራሱ ኢየሱስ ክርስቶስ አላህ ተብሎ እናገኛለን። አሳያችኋለሁ። ኦኬ አላህ ማለት አምላክ የሚል ትርጉም ብቻ ስለሚይዝ ማለት ነው። ስለዚህ የአረብ ክርስቲያኖች ኢየሱስ ክርስቶስን አላህ ይሉታል፣ አብ ወልድ መንፈስ ቅዱስን ስለሚያምኑ ማለት ነው። ኢሳን ተርጉሙልን። መርየም ድንግል ማርያም ናት ካላችሁ ለምንድን ነው የተለያዩት? በታሪካቸው በህይወታቸው በእህት ወንድሞቻቸው በተባለው ምንም አይገናኙም። ሲጀመር በክርስትና ያለችው ድንግል ማርያም ወንድምም እህትም የላትም። እናቷ ሐና አባቷ ኢያቄም ይባላል። አንዲት ልጅ የነበራችሁ እሷ ናት፣ አለቀ። እሷንም በስለት ነው የተወለደችው።
ወደ ቤተ መቅደስ በ3ኛው ዓመቷ ወስዷታል። ለቤተ መቅደስ ስለት አስገብቷታል። ቁርአኑ ያመጣና እቺ መርየም ሙስሊሞች አንድ ናቸው ስለሚሉ የዘካርያስ ጋር አደገች ይላል። ዘካርያስ እንዳሳደጋት የሚናገር ክፍል አይቻለሁ፣ በኋላም ስለምናነሳ። በመጽሐፍ ቅዱስ ደግሞ ድንግል ማርያም ዘካርያስ አሳደጋት፣ ዘካርያስ ቤት ነበረች የሚል ነገር፣ በዘካርያስ ጥበቃዎች ነበረች የሚል ደግሞ የለም። ሰው ምንድነው ይህ ሁሉ መመሰቃቀል የመጣው? ወይ ቁርአኑ ዋሽቷል፣ ወይ መጽሐፍ ቅዱስ ዋሽቷል፣ ወይ ቁርአኑ ተሳስቷል፣ ወይ መጽሐፍ ቅዱስ ተሳስቷል። መጽሐፍ ቅዱስ ተሳሳተ እንዳንል ለ612 ዓመት ሙሉ ከዛ በላይ ሲታመን የነበረ ትምህርት ነው። ቁርአኑ ከ612 ከጌታችን ከመድኃኒታችን ኢየሱስ ክርስቶስ እርገት በኋላ ሞትና ትንሣኤ እርገት በኋላ ወንጌል